ካሁን ወዲህ ቤተክርስቲያን ድርሽ አልልም። ምን ነው እቺስ ያማታል እንዴ ያላችሁ ነው አይደል? እኔ ብዙ ጊዜ ኪዳን አደርሳለሁ አስቀድሳለሁ ብዬ ለራሴ ቃል ከገባውና ለሰዎች ከነገርኩኝ ብዙ ጊዜ አይሳካልኝ። ስለዚህ አሁን ያመጣሁት ስታይል ምን መሰላችሁ? አንደኛ ነገ ቤተክርስቲያን እሄዳለሁ ብዬ ካቀድኩኝ አለመናገር። ብዙ ጊዜ ደግሞ ሰይጣን ያሰናክለኛል ብዬ ስለማስብ አልሄድም እላለሁ። ራስ ማጃጃል ሊሆን ይችላል፣ ግን እንደዛ ነው የማደርገው። ለምሳሌ ከ2 ቀን በፊት ኪዳን አደርሳለሁ ብዬ ለራሴ ቃል ገብቼ ነበር፣ ግን ጠዋት ስነሳ እንቅልፍ ጥሎኛል። በሁለተኛው ቀን ደግሞ ተከታታይ ሲሪየስ ጀምሬ ነበር። ቆይ አንዱን ኤፒሶድ ቆይ 3ቱን ኤፒሶድ ልጨርስ እያልኩኝ አነጋውኝ። በዛው ደግሞ አሁንም ሳልሄድ ቀረው። እውነት ለመናገር እኔ እንደዚህ አይነት ነገር በብዙ ህይወቶቼ ላይ ያጋጥማል። አንድ ነገር አሳካለሁ ብዬ ከተናገርኩ አይሳካም። አሁን ላይ የተጠቀምኩት ያለው ቴክኒክ የሆነ ነገር ማድረግ ከፈለኩኝ በተቃራኒ ውለዋለሁ ማለት ነው። እውነት ለመናገር እንደዚህ አይነት ነገር የሚያጋጥመው ሰው እኔ ብቻ እንዳለው እርግጠኛ ነኝ። ብቻ በመጨረሻም ተሳክቶልኝ ዛሬ ሄጄ ነበር። መንፈሴ ሁሉ ደስ ብሎ ነበር። በጣም ደስ የሚል ቀን ነበረ። ብዙ ትምህርት ሰማው። የሰማሁትን በልቦና ያሳደረብኝ። በነገራችን ላይ ምንድነው አንቺ እንጠግበሽ ምትበይ እንዳትሉኝ በማል ቪዲዮን አቋርጬ ተኝቼ ነበር። ደግሞ ከዛ በኋላ ነው ምግቡ መሰራራትና ዘውራቴን አንድ ላይ ጠቅልዬ ነው የበላሁት። ምንም እንዳታሙኝ ነገራችኋለሁ። ደግሞ ምን እንደነካኝ አላውቅም። ስልክ እያወራሁ ቪዲዮም እየቀረስኩ ስለነበረ ይላል። ጎመኑም ማስቀደም ሲኖርብኝ ድንቹን ያስቀደምኩትና ብቻ ዋናው መጣፈጡ ነው። አዛይን ቆንጆ ሆኖ ወጥቷል። እስከ መጨረሻው ሰከንድ ላይ ያችሁ አመሰግናለሁ። ባይ